በዚህ ቪዲዮ ቅርንፉድ ለሰው ልጆች ስለሚሰጣቸው ጥቅሞች በዝርዝር እንመለከታለን። የመጀመሪያው ቅርንፉድ በውስጡ ምን ምን ይዟል፣ እንዲሁም ደግሞ ቅርንፉድ ለጤናችን ምን ምን ይጠቅማል፣ እንዲሁም የቅርንፉድ ውሃ ለምን ይጠቅማል፣ የቅርንፉድ ውሃስ ማለት ምንድን ማለት ነው፣ እንዴት ነው የሚዘጋጀው፣ እንዲሁም ቅርንፉድ መጠቀም የሌለባቸው ምን አይነት ሰዎች ናቸው። እንግዲህ ቅርንፉድ ለሰው ልጅ እጅግ በጣም ጠቃሚ ቢሆንም ቅርንፉድን መጠቀም የሌለባቸው ሰዎች ደግሞ አሉ። ምን አይነት የጤና ችግር ያለባቸው ናቸው? አብረን የምናየው ይሆናል። እንዲሁም ቅርንፉድን በምን መልክ መጠቀም ይቻላል፣ ከምግብ በኋላ ወይንስ ከምግብ በፊት፣ አዘገጃጀት ውስጥ እንዴት ነው የሚለውን ዛሬ በዚህ ቪዲዮ የምናየው ይሆናል። ጫፉን ይዛችሁ እስከ መጨረሻው ሳታዳምጡ ኮሜንት አትኮምቱ፣ ምክንያቱም ዝርዝሩን ብታዳምጡት ስለሚመረጥ ነው። ይህን አካውንቲንግ ፎሎ አድርጉ። በየጊዜው የሚገራርሙ የጤና መረጃዎችን ታገኛላችሁ። እንግዲህ የመጀመሪያው ቅርንፉድ በውስጡ የያዛቸው ምን ምንድን ናቸው የሚለውን እኔ ቅርንፉድ በውስጡ ለጤና ጠቃሚ የሆኑ ንጥረ ነገሮችን ይዟል። ከነዚህ መካከል ኢጅኖል የምንለው ይህ እንግዲህ ኢጅኖል የምንለው የቅርንፉድ ዋነኛ ንቁ ውህድ ሲሆን ለቅርንፉድ ልዩ መዓዛና ጣዕም የሚሰጥ ሲሆን ኃይለኛ የጸረ ብግነት ወይንም ደግሞ አንቲ ኢንፍላማቶሪ እና ጸረ ባክቴሪያ ባህሪዎች አሉት። ሁለተኛው ቫይታሚኖች ነው። እንግዲህ በቅርንፉድ ውስጥ የሚገኙ ቫይታሚኖች ናቸው። እንደ ቫይታሚን ሲ፣ ቫይታሚን ኬ እና አንዳንድ ቫይታሚኖችን እንደ ፎሌት ያሉ በውስጡ ይዟል። ከማዕድናት እንደ ማንጋኒዝ፣ ካልሽየም፣ ማግኒዥየም፣ ብረትና ፖታሲየምን ይዟል። እንዲሁም ደግሞ የምግብ መፈጨትን የሚያግዘው ፋይበር፣ የምግብ የመፈጨትን የሚረዳ ፋይበርም በውስጡ ይዟል። ሌላው እንግዲህ ጸረ ኦክሲደንት ነው። በተለይ ደግሞ ፍሪ ራዲካል በመባል የሚታወቁትን ጎጂ ሞለኪውሎች በመዋጋት ሴሎችን ከጉዳት የሚከላከሉ በርካታ ጸረ ኦክሲደንቶችን ይዟል ማለት ነው። ሌላው ቅርንፉድ ለጤናችን የሚሰጣቸው ጥቅሞች ምንድን ናቸው? ቅርንፉድ ለጤናችን የሚሰጣቸው ጥቅሞች እጅግ በጣም ብዙ ናቸው። ከነዚህም መካከል የጥርስ ህመምን ማስታገስ ነው። እንግዲህ በውስጡ ባለው ንጥረ ነገር የጥርስ ህመምን ማስታገሻነት ባህሪ ስላለው የጥርስ ህመም ሲኖር ቅርንፉድን ማኘክ ወይንም ደግሞ የቅርንፉድ ዘይትን መጠቀም ህመሙን ለማስታገስ ይረዳናል። እንዲሁም የምግብ መፈጨትን ማሻሻል ነው። በተለይ የምግብ መፈጨት ችግር ያለባቸው ሰዎች የምግብ መፈጨት ኢንዛይሞችን በማነቃቃት የሆድ መነፋት፣ እንደ ጋዝና ሌሎች የምግብ መፈጨት ችግሮችን ለመቀነስ በእጅጉ ያገለግላል። እንዲሁም ስኳርን መቆጣጠር ነው። በተለይ አንዳንድ ጥናቶች እንደሚያመለክቱት ቅርንፉድ የደም ስኳር መጠንን ለመቆጣጠር በእጅጉ ይረዳል። ሌላው የበሽታ የመከላከል አቅምን ማጠናከር ነው። የቅርንፉድ ስራ በውስጡ ባሉት ቪታሚን ሲ እና ጸረ ኦክሲደንቶች አማካኝነት ሰውነት ከበሽታዎች ለመከላከል በእጅጉ ይረዳል። ሌላው እንግዲህ ጸረ ብግነት ባህሪ ያለው ቅርንፉድ በውስጡ ባሉ ብግነቶችን ኢንፍላሜሽን የምንላቸውን በመቀነስ እንደ አርትራይተስ ያሉ በሽታዎችን ለመከላከል በእጅጉ ያገለግላል። እንዲሁም ቅርንፉድ ጸረ ባክቴሪያነት ባህሪ ያለው ጎጂ ባክቴሪያዎችን በመዋጋት የባክቴሪያ ኢንፌክሽኖችን ለመከላከል በእጅጉ ይረዳል። ሌላው ካንሰርን የመከላከል አቅም አለው። አንዳንድ ጥናቶች እንደሚያመለክቱት ቅርንፉድ የካንሰር ህዋሳትን እድገት የመግታት አቅም አለው። ሌላው የቅርንፉድ ውሃ ጥቅም ነው። እንግዲህ የቅርንፉድ ውሃ የምንለው ወይም ደግሞ የቅርንፉድ ውሃ ማለት ቅርንፉድን በውሃ ውስጥ በማፍላት ወይንም ደግሞ በማሰር በመዘፍዘፍ የሚዘጋጅ መጠጥ ሲሆን ለሚከተሉት ነገሮች ይጠቅመናል። የመጀመሪያው የምግብ መፈጨትን ማገዝ ነው። ጧት ጧት የቅርንፉድ ውሃ መጠጣት የምግብ መፈጨትን በማነቃቃት የሆድ ችግሮችን ይቀንሳል። እንዲሁም ሁለተኛ ከመጥፎ የአፍ ጠረን መከላከል ይችላል። ቅርንፉድ ጸረ ባክቴሪያ ስላለው የአፍ ውስጥ ባክቴሪያዎችን በመግደል መጥፎ የአፍ ጠረንን ያስወግዳል። እንዲሁም ሰውነትን ማጽዳት ወይም ደግሞ ዲቶክስ ያደርጋል። ሰውነትን ከጎጂ ንጥረ ነገሮች ለማጽዳት በእጅጉ ያገለግለናል። እንዲሁም የጉሮሮ ቁስለትን ማስታገስ ነው። በጉሮሮ ቁስል ጊዜ ወይም ደግሞ ጉሮሮ በሚቆስል ጊዜ በቅርንፉድ ውሃ አፍን መጉመጥመጥ ወይም ደግሞ መዋጥ በእጅጉ ይረዳል።
ሌላው ቅርንፉድን መጠቀምን የሌለባቸው ሰዎች ነው። እንግዲህ ቅርንፉድ ለሰው ልጅ ጠቃሚ ነው ካልነ ለሁሉም ሰው ይጠቅማል ማለት አይደለም። ግን መጠቀም የሌለባቸው ምን አይነት ሰዎች ናቸው? ምንም እንኳ ቅርንፉድ በርካታ የጤና ጥቅሞች ቢኖሩትም አንዳንድ ሰዎች ከመጠቀም መቆጠብ ይኖርባቸዋል ማለት ነው። ወይም ደግሞ ሐኪምን ማማከር ይኖርባቸዋል ማለት ነው። የመጀመሪያው እንግዲህ የደም መርጋት ችግር ያለባቸው ሰዎች ናቸው። ቅርንፉድ የደም መርጋት ሊቀንስ ስለሚችል የደም መርጋት ችግር ያለባቸው ሰዎች ወይንም ደግሞ የደም ማቅጠኛ መድኃኒት የሚወስዱ ሰዎች መጠቀም የለባቸውም። እንዲሁም ደግሞ ቀዶ ጥገና ሊደረግላቸው የታቀዱ ሰዎች ናቸው። ከቀዶ ጥገና በፊት ቅርንፉድን መጠቀም ማቆም ይመከራል። ምክንያቱም ከፍተኛ የደም መፍሰስ አደጋ ሊጨምር ስለሚችል። ሌላው የስኳር ህመምተኞችን ነው። በተለይ ደግሞ መድኃኒት የሚወስዱ ቅርንፉድ የደም ስኳር መጠንን ሊቀንስ ስለሚችል የስኳር ህመምተኞች መድኃኒት የሚወስዱ ከሆነ የደም ስኳር መጠናቸውን በጣም እንዳይቀንስ መጠንቀቅ ወይንም ደግሞ ሐኪምን ማማከር ይኖርባቸዋል። ሌላው ነፍሰ ጡር እና የሚያጠቡ እናቶች ነው። በቂ ጥናት ሳልተደረገበት በእርግዝናና ጡት በማጥባት ጊዜ ቅርንፉድን በብዛት መጠቀም አይመከርም ማለት ነው። ሌላው አላርጂ ያለባቸው ሰዎች ናቸው። በተለይ ደግሞ ለቅርንፉድ አላርጂ የሆኑ ሰዎች መጠቀም የለባቸውም። ለቅርንፉድ አላርጂ የሆኑ ሰዎች የሚያሳዩት ምልክቶች ወይም ደግሞ ቅርንፉድን ሲጠቀሙ የሚያዩት ምልክት የቆዳ ሽፍታ፣ ማሳከክ ወይንም ደግሞ የመተንፈስ ችግር ሊሆን ይችላል። ቅርንፉድን በምን መልክ መጠቀም ይቻላል? ቅርንፉድን በተለያየ መንገድ መጠቀም ይቻላል። ከምግብ በፊትም ሆነ ከምግብ በኋላ መጠቀም ይቻላል። በምግብ ውስጥ መጨመር ይቻላል። በወጥ ውስጥ መጨመር ይቻላል። በሻሂ መልክ መጠቀም ይቻላል። አፍልተን ውሃውን በመጠጣት መጠቀም ይቻላል። ጥሬውን በመቆርጠም መጠቀም ይቻላል። በማንኛውም መንገድ መጠቀም እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናል ቤተሰቦች ይህንን ቪዲዮ ሼር ላይ ማድረግ እንዳይረሳ። ለዛሬ ብታዳምጡት ያልኩት ስለ ቅርንፉድ ይሄ ነበረ። ነገም በሌላ መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። እኔም አብሬያችሁ ቆየሁት ጆሲ ነበርኩ። ባይ ባይ።